በባርሴሎና ሰማይ አሁን ብርሃን በደንብ ወገግ እያለ የጨለማው ዘመን እያለፈ ነው። ሰላም የሃፍ ታይም ስፖርት ተከታታዮቻችን እንዴት ሰንብታችኋል? ስዩም ፍቃዱ ነኝ። ስለ ባርሴሎና የፋይናንስ ስርዓት መስተካከል እንጨዋወታለን። አዎ በባርሴሎና በመጨረሻ ከዓመታት ጨለማ በኋላ ሙሉ የፋይናንስ ነፃነቱን አውጆ ወደ ቢሊዮን ዶላር ገበያ መመለሱን የሚያሳየውን ሪፖርት እንመለከታለን። ክለቡ አሁን ላይ የዓለም ኮከብና የባሎንዶር አሸናፊውን ሮድሪን በይፋ አስፈርሟል። እስኪ ስለዚህም እንመልከት። ክለቡ በ2026 የፋይናንስ ቁጥጥር ያለበትን የሮድሪን ዝውውር ለመሸፈን የተደረጉትን ዝርዝር የተጫዋቾች ሽያጭና የደሞዝ ቁጠባዎች፣ የአዲሱን ስታዲየም የ2050 የዕዳ ክፍያ የጊዜ ቀደም ተከተሉን እንዲሁም የአዲሱን ሲዝን ዝግጅት በጥልቀት እንመለከታለን። በመቀጠል ደግሞ ባርሳ እዚህ የትንሣኤ ማማ ላይ ከመድረሱ በፊት የከፈለውን ዋጋ፣ ንብረቶቹን የሸጠበትን የፓላንካ ሚስጥርና ሊዮኔል ሜሲን በለቅሶ እስከ ማሰናበት ያደረሰውን ታሪካዊ የባርቶሜዮ ዘመን ውድቀት ወደ ኋላ ተመልሰንም እንመረምራለን። እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ ስዩም ፍቃዱ በአክብሮት ነው የምጋብዛችሁ። ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ከሱ ጀምሩ። ላይክ አድርጉ፣ ሰብስክራይብ አድርጉ። ፕሮግራማችንን የባርሳን የፋይናንስ ትኩስ ሪፖርት በማየት ይሁን። ይፋ የሆኑት ኦፊሳላዊ የኦዲት መረጃዎች እንደሚያሳዩት ባርሴሎና በአጭር ጊዜ ውስጥ ተደቅኖበት ከነበረው የኪሳራ አደጋ ወጥቶ ወደ 1-1 የፋይናንስ ሕግ ተመልሷል። ሪፖርቱ 4 ዋና ታላላቅ እውነታዎችን ያሳያል። የገቢ ማደግ ሪከርድ ሪቬኒው ክለቡ በአመቱ 994 ሚሊዮን ዩሮ መደበኛ ገቢ ማመንጨት የቻለ ሲሆን ለአዲሱ የውድድር ዘመን 1.1 ቢሊዮን ዩሮ ገቢ ለማግኘት አቅዷል። የዕዳ መቀነሱንም ስናይ ደግሞ የባርሳ ጠቅላላ ዕዳ ወደ 469 ሚሊዮን ዩሮ ዝቅ ብሏል። ይህ ካለፈው ዓመት ጋር ሲነጻጸር የ90 ሚሊዮን ዩሮ ታላቅ ቅናሽ አለው። የላሊጋው ፕሬዝዳንት ሃቪየር ቴባስ ክለቡ ወደ 1-1 የፋይናንስ ሕግ መመለሱን በይፋ አረጋግጠዋል። ይህ ማለት ባርሳ ከተጫዋች ሽያጭ ወይም ከቁጠባ የሚያገኘውን እያንዳንዱን 1 ዩሮ ሙሉ በሙሉ አዲስ ተጫዋች ለመመዝገብ ይቻላል ማለት ነው። ነገር ግን እውነታውን ለመናገር ባርሳ ዕዳውን ሙሉ በሙሉ ጨርሶ አላጠናቀቀም። የክለቡ አጠቃላይ ዕዳ አሁንም 1 ቢሊዮን ዩሮ በላይ ሲሆን ይህ ዕዳ ሙሉ በሙሉ ተከፍሎ የሚያልቀው እስከ 2050 እንደ አውሮፓውያን አቆጣጠር ባለው የረጅም ጊዜ መርሃ ግብር ነው። ክለቡ አሁን ላይ የደረሰበት ስኬት የዕዳ መጥፋት ሳይሆን የዕዳ ክፍያውን ረጅም ጊዜ እንዲወስድ በማድረግ የአጭር ጊዜ የገንዘብ እፎይታ ማግኘት ነው። ባርሳ ሮድሪን ለማስፈረም የተጠቀመበት የገንዘብ ስሌትን እስኪ እንመልከተው። ለመሆኑ ባርሴሎና የማንቸስተር ሲቲውን የዓለም ኮከብ ሮድሪን ለማስፈረምና በላሊጋው ለመመዝገብ የሚያስችል የፋይናንስ አቅም እንዴት ሊፈጠር ቻለ? መልሱ ቀላል ነው። ከፍተኛ ደሞዝ የሚሰጣቸው ወይም የሚከፈላቸው ተጫዋቾችን በመሸጥና በማሰናበት ባርሳ በሁለት ዋና መንገዶች ከ200 ሚሊዮን ዩሮ በላይ የፋይናንስ ማቅለያ ኤፍኤፍፒ ማርጂን ፈጥሯል። ከተጫዋቾች ሽያጭ የተገኘ ጥሬ ገንዘብ ስንመለከት ፌራን ቶሬስ ወደ ፒኤስጂ በማምራቱ 48 ሚሊዮን ዩሮ ተገኝቷል። ቪቶር ሮክ 25 ሚሊዮን ዩሮ ወደ ፓልሜራስ በማምራቱ፣ ፓው ቪክቶር ወደ ብራጋ ሲሄድ 12 ሚሊዮን ዩሮ፣ አንሱ ፋቲ ወደ ሞናኮ 11 ሚሊዮን ዩሮ፣ እንደዚሁም ኢንኪያ ፔኛ ወደ ፓናቲያኮስ በ3 ሚሊዮን ዩሮ በአጠቃላይ ከ100 እስከ 110 ሚሊዮን ዩሮ ጥሬ ገንዘብ ከዝውውሩ ሰብስቧል። የተደረገ ታላቅ የደሞዝ ቁጠባን ደግሞ ስንመለከት ሮበርት ሌዋንዶቭስኪ ወደ ኤምኤልኤስ በነፃ በመዘዋወሩ ከደሞዙ በአጠቃላይ ወደ 38.5 ሚሊዮን ዩሮ ቁጠባ አግኝቷል። ኢንጎ ማርቲኔዝ እና ሌንግሌት ውል ስለተቋረጠ ወደ 26 ሚሊዮን ዩሮ ቁጠባ ተደርጓል። ሮናልዶ አሮሆ እና ቴርስቴገን በውሰት በመውጣታቸው 25 ሚሊዮን ዩሮ በላይ የደሞዝ ክፍያ ቅናሽ
ተደርጓል። ይህንን ደግሞ ሌሎችን ለመሸፈኛ ያውሏል ማለት ነው ለአዳዲስ ተጫዋቾች ግዢ። ይህ ታላቅ የፋይናንስ ማስተካከያ ነው እንግዲህ ባርሳ ሮድሪን በታላቅ ድምቀት በካምፕ ኑ እንዲያስተዋውቅ ያስቻለው። በነገራችን ላይ የአንድ ለአንድ ህግ ማለት ባርሴሎና በሸጠው ልክ መግዛት ያለበትም መክፈል ያለበትም በሸጠው ልክ ነው። አለበለዚያ የፋይናንስ ስርዓቱ ቁጥጥር ያደርግበታል። 1 ዩሮ ካወጣ ወይም ደግሞ በምሳሌ ስንመለከተው በ50 ሚሊዮን ከሸጠ በ50 ሚሊዮን መግዛት ይችላል። የደሞዙንም መስራት ያለበት ባወጣው ልክ ነው። የገዛውን የሚያስተካክለው። ወደ ስታዲየም ፕሮጀክቱ ስንመጣ ደግሞ ባርሴሎና ለአዲሱ ስፖቲፋይ ካምፕ ኑ ግንባታ የወሰደው 1.45 ቢሊዮን ዩሮ ብድር የተዋቀረው ከአንደኛው የክለቡ መደበኛ በጀት ሳይሆን ስታዲየሙ ተገንብቶ ካለቀ በኋላ ከሚያመነጨው አዲስ ገቢ ላይ እንዲከፈል ነው። ስታዲየሙ ሙሉ በሙሉ ሲጠናቀቅ በአመት ከ247 ሚሊዮን ዩሮ በላይ አዲስ ገቢ ያስገኛል ተብሎ ይጠበቃል። የብድር ክፍያ ታይምላይኑ በሚከተለው መልኩ ነው የተዋቀረው። ከ2028 እስከ 2032 የመጀመሪያ ዙር ብድር ክፍያ ይጀምራል። ክለቡ ከ2033 እስከ 2040 ዋናው የብድር አካል ክፍያ እንግዲህ ይከናወናል። በ2050 የስታዲየሙ ግንባታ ብድር ሙሉ በሙሉ ተከፍሎ ይጠናቀቃል ነው የሚለው። በሜዳ ላይ ደግሞ በሃንስ ፍሊክ መሪነት ባርሳ ፍጹም የማይበገር ቡድን ሆኗል። ሮድሪ ከፔድሪና ጋቪ ጋር በመሆን የአማካይ ክፍሉን ሲቆጣጠሩ እንደ ላሚን ያማል ያሉ የላሜሲያ ወጣቶች ቡድኑን እየመሩ ይገኛሉ። የፓሌንካ ታሪካዊ ምስጢር ሌላኛው ካዘክት መውጫ ነው። አሁን ወደ ኋላ ተመልሰን የዚህን ታላቅ ትንሣኤ ምስጢር እንመርምር። ባርሴሎና ዛሬ ላይ ለሮድሪ በሚሊዮን የሚቆጠር ሂሳብ ማቅረብ የቻለው ከጥቂት ዓመታት በፊት ፕሬዚዳንት ጆዋን ላፖርታ የወሰዱት እጅግ አደገኛ የፋይናንስ ቁማር ስኬታማ በመሆኑ ነው። ይህ ስልት ፓላንካስ ወይም ኢኮኖሚክ ሌቨርስ የኢኮኖሚ ማንሻዎች ይባላል። ክለቡ ሙሉ በሙሉ እንዳይከሰከስ ላፖርታ የባርሳን የወደፊት የረጅም ጊዜ ገቢዎች ዛሬ ላይ በጥሬ ገንዘብ ሸጠዋል። የክለቡን የ25 ዓመት የላሊጋ የቴሌቪዥን ስርጭት መብት ቲቪ ራይት 25 በመቶውን ለአሜሪካ ኩባንያ ሸጠዋል። የባርሳ ስቱዲዮ 49 በመቶ ድርሻን ለተለያዩ ኩባንያዎች አሳልፈው ሰጥተዋል። በዚህ ስልት ከ700 ሚሊዮን ዩሮ በላይ ጥሬ ገንዘብ በአንድ ጊዜ ማግኘት የቻሉ ሲሆን ይህ ገንዘብ ነው በወቅቱ ክለቡ በህይወት እንዲቆይና ዛሬ ላይ እዳውን አቃሎ ሮድሪን እስከ ማስፈረም የሚያስችል አቅም እንዲፈጥር መሰረት የጣለለት። ለመሆኑ ባርሴሎና የዛሬ 3 እና 4 ዓመት ንብረቱን እስከ መሸጥ ያደረሰው ታሪካዊ ውድቀት መነሻው ምን ነበረ? ወደ ዋናው የጀርባ ታሪክ ስንሄድ ጥቁር ነጥብ ያረፈው በቀድሞ ፕሬዝዳንት ጆሴፕ ማሪዮ ባርቶሚዮ ዘመን ላይ ነው። በ2017 እንደ አውሮፓውያን አቆጣጠር ኔይማር በ222 ሚሊዮን ዩሮ ከተሸጠ በኋላ ባርቶሚዮ ክለቡን እብደት በሚመስል ዝውውሮች አደቀቁት። ለፊሊፕ ኩቲኖ 135 ሚሊዮን ዩሮ ከፈሉ። ለሊቨርፑል ለኦስማን ዴምቤሌ 135 ሚሊዮን ዩሮ ከፍሎ አመጡ። ለአንቷን ግሬዝማን 120 ሚሊዮን ዩሮ ያለ ምንም ጥናት አባከኑ። መልሰውም በውሰት ሰጡ። ከዚህ በላይ የተጫዋቾች ደሞዝ ከአቅም በላይ እንዲያብጥ ተደረገ። የኮቪድ-19 ወረርሽኝ ገቢውን ሲዘጋው ክለቡ በአንድ ሌሊት ከ1.3 ቢሊዮን ዩሮ በላይ ዕዳ ተሸካሚ ሆነ። ይህ አሰቃቂ የፋይናንስ ታሪክ ነው እንግዲህ የክለቡ ምልክት የነበረው ሊዮኔል ሜሲ ደሞዙ ሊከፈል ባለመቻሉ ሜዳ ላይ እያለቀሰ በነፃ ወደ ፒኤስጂ እንዲሰናበት ያደረገው። ባርሳ ዛሬ ካለበት ከፍተኛ ማማ በስተጀርባ እንዲህ ያለ አሰቃቂ የለቅሶና የውድቀት ታሪክም አሳልፏል። ውድ የዩቲዩብ ቻናላችን የሀፍታም ስፖርት ተከታታዮች ከ2026ቱ የባርሴሎና አስገራሚ የፋይናንስ ትንሣኤ የሮድሪ ዝውውርና የስታዲየሙ የ2050 የብድር ክፍያ ታይምላይን ጀርባ ያለው ሙሉ ታሪክ ይህንን ይመስላል። ክለቡ የወደፊቱ ንብረቶችን በመሸጥና ተጫዋቾችን በመሸጥ የወሰደው አደገኛ ቁማር በመጨረሻ ተሳክቶለት ዛሬ ላይ ወደ ቀድሞ ታላቅነቱ ተመልሷል።
እናንተስ በአዲሱ የ2026-27 የውድድር ዘመን ባርሴሎና በሃንስ ፍሊክ መሪነትና በሮድሪ ጥንካሬ የሻምፒየንስ ሊግ ዋንጫን ማሳካት ይችል ይሆን? ሐሳባችሁን በኮሜንት መስጫ ላይ አስፍሩ። ይህ ፕሮግራም ከተመቻችሁ ላይክ ማድረጋችሁን እንዳትዘነጉ፣ ለጓደኞቻችሁም ሼር በማድረግ እንዲደርስ አድርጉ። ፎሎ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስዩም ፍቃዱ አብራችሁ እንድትሆኑ በአክብሮት ነው የምጋብዛችሁ። ለነበረን ጊዜ ከልብ አመሰግናለሁ። ሰላም።